በከባድ ዝናብ ምክንያት ተቋርጦ የነበረው የፈረንሳይና ኢራቅ ጨዋታ 3-0 ተቋረጠበት። ተመልሶ በፈረንሳይ አሸናፊነት ተናቋል ማለት ነው። ፈረንሳይ ጎል ታዘንባለች ብዬ ነበር ኢራቅ ላይ፣ ነገር ግን 3-3 ጎል ኢራቅ ተርፈሻል። ኢራቅ ተርፈሻል። ፈረንሳይ 3-0። መፓፔ አሁንም ማዝነቡን ቀጥሏል። ሁለት ግቦችን አስቆጥሯል። ዴምቤሌ ሌላኛው ግብ አስቆጣሪ ነበር። ፈረንሳይ 3-0 ጨዋታውን ጨርሳለች። ቀጣይ ፈረንሳይ ከኖርዌይ፣ ሴኔጋልና ኢራቅ ባባይ። ኢራቅ በተለይ ኢራቅ ባባይ ተብላለች። ሴኔጋል የሌሎች ምድቦች ውጤትን ጠብቃለች። ከመጨረሻ ጨዋታዋን ኢራቅን ድል የምታደርግ ከሆነ ማለት ነው። ፈረንሳይ ከኖርዌይ በቀጣይ ይጫወታሉ። ግን ይደብራል። ፈረንሳይ ከኖርዌይ ሁለተኛ ጌም ላይ ቢሆን አሪፍ ጌም ይታይ ነበር። አሁን ግን ሁለቱም ማለፋቸውን ተከትሎ ፈረንሳይ ኖርዌይም ማለት ነው ትንሽ ቀዝቀዝ ያለ ጌም ልናይ እንችላለን። ነገር ግን ፈረንሳይ 3-0 ከተቋረጠበት ተነስቶ በመፓፔ ይደግመዋል። ይሄን ወርልድ ካፕ ይደግመዋል። ፋይናል ወይም ዋንጫውን ያሳካል ወይም ፋይናል ይደግመዋል።